ማናችንም ቢሆን ስለ እናት ሲወራ የሆነ ልንገልጸው የማንችለው በጣም ከባድ የሆነ ስሜት ስፔሻሊ ደግሞ ኢትዮጵያዊ እናቶችን መግለጽ በጣም ከባድ ነው። እናት ምንም መተኪያ የላትም፣ ተወዳዳሪም የላትም። እናቴ በድንገት ነው ማታ ረጅም ሰዓት አውርተን ለነገ ቀጠሮ ተያይዘን አድረን ጠዋት የሞቷ ዜና ሲነገረኝ በምን ቃል ልግለጸው? እኔ ሞትን አላውቀውም እስከዛ ድረስ። ለካ በዙሪያዬ ያሉ ሰዎች የራሳቸው ሰው ሲያጡ ሞት መኖሩን እንጂ እንዲህ አይነት ስሜት፣ እንዲህ አይነት ጉለት፣ መከፋት፣ ተስፋ መቁረጥ፣ ህመም ለመግለጽ የሚከብደኝን ስሜት ተሰምቶኝ ተጸጽቼ ለእናቴ ባለመድረሴ፣ እናቴን አለማሳረፌ አሁንም ድረስ ቁጭት ሊገለኝ ነው። እናቴ እየሰራች በድንገት በአደጋ ስላጣኋት ገና እንደሆነች ለሞት ያልደረሰች ይመስለኝ ነበር። ለካ እንኳን እናቴ እኔም የራሴን ቀን አለማወቄን ተማርኩ። ምንም ዋስትና እንደሌለኝ ህይወት አስተማረች። ከእንቅልፌ እንደነቃህ ነበር ህይወት በዚህ መልኩ ነው እኔን ያነቃች እና በጣም ከባድ ነው። በጣም ያማል። አልሄድም እማማ ሞታለች። እማማ ሞታለች። እማማ አረፈች። እኔ እናት ከ9 ልጆቿ አምላኳን አጠላት በቃኝ አለች። በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኝ አለች። አቤት እኔ በደል፣ አቤት እኔ በደል። ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን አይ ለመታደል በጠበቀች ልክ አንድ ቀን ሳልመጣ፣ በለፋች ልክ አንድ ቀን ሳልመጣ፣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቀኝ አለች። ተነስ በቃ እንሂድ። አልሄድም። አንተ ግን ልቀኝ። አንተ ምን ከፋ